ይህ ተራ ታሪክ አይደለም። ይህ የሰው ልጅ ታሪክ ካስተናገዳቸው እጅግ አስደንጋጭ፣ ልብ አንጠልጣይና ዘግናኝ ክስተቶች አንዱ ነው። አስቡት፣ አእምሮ ሊሸከመው የማይችል እጅግ ግዙፍ ሀብት፣ የወርቅ ተራሮች፣ የብርና የዕንቁ ክምሮች። ሀብቱን አይደለም፣ የሀብቱን ማከማቻ ቤቶች ቁልፎች ብቻ ለመሸከም እጅግ ጠንካራ የሆኑ በርካታ ጎልማሶች ያስፈልጉ ነበር። ቁልፎቹን ብቻ ሲሸከሙ የእነዚህ ኃያላን ሰዎች ጉልበት ይብረከረክ ነበር። ከላባቸው ጋር ደም ይንጠባጠብ ነበር። ይህ ሰው ማን ነው? ይህ ሰው ከየት መጣ? ከየትኛውም ጦርነት በላይ ከየትኛውም ንጉሥ በላይ በሀብቱ የተመካ፣ በመጨረሻ ምድር ከነ ሙሉ ክብሩ ከነ ሙሉ ሀብቱ እያለ የዋጠችው ሰው። ይህ የቃሮን ታሪክ ነው። በዩቲዩብ ላይ የመጀመሪያውን እጅግ ጥልቅ የሆነ ኢስላማዊ የታሪክ ትረካ እያዘጋጀን እንገኛለን። ይህ ቪዲዮ ለሌሎችም እንዲደርስ እና ብዙ መሰል ታሪኮችን እንድንሰራ ቪዲዮውን ላይክ አድርጉ፣ እንዲሁም ሐሳቦቱን በኮሜንት ላይ ያስቀምጡ። ዝግጁ ከሆናችሁ የጨለመውን ዘመን ጉዟችንን እንጀምራለን። ዘመኑ ከሺህ ዓመታት በፊት ነው። ቦታው የጥንቷ ግብፅ። ዓለም በከባድ የጨለማ ዘመን ውስጥ ትገኛለች። ፍትሕ የጉልበተኞች ብቻ በነበረችበት ዘመን፣ የሰው ልጅ ጠላት በሆነበት ክፍለ ዘመን፣ ባርነት እንደ መደበኛ ሥራ፣ ጭቆና እንደ ተራ ነገር በሚታይበት ዓለም፣ ርኅራኄ ከምድር ላይ ሙሉ በሙሉ የጠፋበት ጊዜ ነበር። በዚች ምድር ላይ አንድ ራሱን እንደ አምላክ ያሹና እኔን ብቻ ምልኩ የሚል ጨካኝ መሪ ነበረ፣ ፊርዓውን። የግብፅ ግዙፍ ፒራሚዶች፣ ሰማይ ጠቀስ ሐውልቶችና ያማሩ ቤተ መንግሥቶች የቆሙት በድንጋይና በጭቃ ላይ ብቻ አልነበረም። የቆሙት በሰው ልጅ ደም ላይ ነበር። የቆሙት በንጹሐን አጥንትና እንባ ላይ ነበር። በኑ እስራኤል ከነቢዩ ያዕቆብ ዓለይሂ ሰላም ዘር የመጡት በአንድ ወቅት የተከበሩ የነበሩት ሕዝቦች አሁን በከፋ የባርነት ቀንበር ስር ወድቀዋል። እንደ ሰው አይቆጠሩም። ክብራቸው ተገፏል። ቀን ሙሉ በጠራራ ፀሐይ በፊርዓውን ወታደሮች ጅራፍ እየተገረፉ አቅማቸው የማይችለውን ከባድ ድንጋዮች ይሸከማሉ። ወድቀው ከተገኙ በዛ በወደቁበት ይገደላሉ። ማታ ደግሞ በጠባብና ጨለማ ቤታቸው ውስጥ ሆነው በከባድ ሐዘን ወደ ፈጣሪያቸው ያለቅሳሉ። ከዚህም በላይ እጅግ ከባድና ልብ ሰባሪ የሆነ ትእዛዝ በፊርዓውን ተላልፎ ነበር። የበኑ እስራኤል ወንድ ሕፃናት ገና ከእናታቸው ማኅፀን እንደወጡ ገና ብርሃን ሳዩ ወዲያውኑ ከወላጆቻቸው ተለይተው በግፍ እንዲወሰዱ ይደረግ ነበር። የግብፅ ምድር በልቅሶና በታላቅ ሐዘን ተሞልታ ነበር። ሴት ሕፃናት ደግሞ ሲያድጉ ለግብፃውያን የቤት ውስጥ አገልግሎት እንዲሰጡ በሕይወት ይተዋሉ። እናቶች በየቤታቸው በድብቅ የመሪር ሐዘን እንባ ያፈሱ ነበር። ወላጅ አባቶች ልጆቻቸውን በግፍ ሲነጠቁ እያዩ ምንም ማድረግ ባለመቻላቸው ልባቸው በቁጭት ይቃጠል ነበር። ተስፋ የሚባል ነገር ጭራሽ አልነበረም። በሰማይ ላይ ፀሐይ ብትወጣም ለበኑ እስራኤል ግን ፍጹም የሆነ የጭቆና ጨለማ ግብፅን ውጧት ነበር። ነፃ አውጪ አልነበረም። ነገር ግን በዚህ ሁሉ መከራ፣ ጭንቀትና የመከራ ማዕበል መሃል አንድ እጅግ አስገራሚና እንቆቅልሽ የሆነ ነገር ነበር። ከነዚሁ ከሚገረፉት፣ ልጆቻቸው ከሚነጠቁባቸውና ከሚጨቆኑት የበኑ እስራኤል ሕዝቦች መሃል አንድ የተለየ ሰው ብቅ አለ። ወገኖቹ በባዶ እግራቸው በሚንገበገብ አሸዋ ላይ በሚራመዱበትና በሚራቡበት ምድር እሱ በንጹሕ ወርቅ በተሠሩ ጫማዎች ይራመድ ነበር። ወገኖቹ ልጆቻቸውን አጥተው በሚያለቅሱበት ጊዜ እሱ ከፊርዓውን መኳንንቶች ጋር በቤተ መንግሥት ውስጥ ተቀምጦ ይስቃል፣ የቅንጦት ምግቦችን ይመገባል። ወገኖቹ የለበሱት ጨርቅ አልቆ ገላቸው ሲታይ እሱ ከውድ ሐር የተሠሩ በዕንቁ ያጌጡ ልብሶችን ይለበስ ነበር። በታሪክ ታይቶም ተሰምቶም የማይታወቅ ሀብት አከማቸ። ግን እንዴት አንድ መብቱን የተነጠቀ፣ ወገኖቹ በባርነት እያለቁ ያሉ የተጨቆነ ሕዝብ አባል እንዴት የግብፅን ግዙፍ ሀብት በሙሉ ሊቆጣጠር ቻለ? ይህ ሰው እንዴት ከጭቆና አዝቅት ወጥቶ የፊርዓውን ቀኝ እጅ ለመሆን በቃ? መልሱ እጅግ አሳዛኝ በሆነ ክህደት እና በታሪክ ታይቶ በማይታወቅ ራስ ወዳድነት ውስጥ ይገኛል። ይህ ሰው ቃሩን ይባላል። የዘር ሐረጉን ስንመረምር እጅግ አስደንጋጭና ልብ የሚሰብር እውነት እናገኛለን። ቃሩን የፊርዓውን ቤተሰብ አልነበረም። ቃሩን ግብፃዊ አልነበረም። ቃሩን ከየትኛውም የባዳ ዘር አልመጣም።
ቃሩን የራሱ የነቢዩ ሙሳ ዓለይሂ ሰላም የአጎት ልጅ ነበር። አዎ፣ የሙሳ የቅርብ ሥጋ ዘመድ፣ የያዕቆብ ዘር። የገዛ ወገኖቹ የገዛ አክስቱና አጎቱ ልጆች በፊርዓውን ጅራፍ እየተገረፉ በባርነት ቀንበር ስር ወድቁ የግብፅን ፒራሚዶችና ከተሞች ሲገነቡ፣ ታዲያ እሱ እንዴት በወርቅ ዙፋን ላይ ተቀመጠ? እንዴት አንድ በኑ እስራኤላዊ የግብፅን ኢኮኖሚ ጠቅልሎ ሊይዝ ቻለ? መልሱ አንድና አንድ ብቻ ነው፤ ክህደት። ታሪክ ይቅር የማይለው እጅግ ጥቁር የሆነ ክህደት፣ የነፍስ ሽያጭ። ቃሩን በተፈጥሮ እጅግ ብልህና የተዋጣለት ሰው ነበር። በዘመኑ ከነበሩት ሰዎች ሁሉ የላቀ ዕውቀት ነበረው። የሂሳብ፣ የንግድና የሀብት አስተዳደር ጥበብን ጠንቅቆ ያውቅ ነበር። አንዳንዶች የተውራትን ዕውቀት በሰፊው ያውቅ ነበር ይላሉ። ነገር ግን ይህንን ታላቅ ዕውቀት የተጠቀመው በጭንቀት ውስጥ ያሉትን ሕዝቦቹን ከባርነት ለማውጣት አልነበረም። ፈጣሪውን ለማመስገን አልነበረም። ይህንን ልዩ ችሎታውን የተጠቀመው ጨቋኙን ፊርዓውንን ለማገልገል ነበር። ቃሩን የሕዝቦቹን ስቃይ እያየ አንድ አሰቃቂ ውሳኔ ላይ ደረሰ። ከተጨቋኞች ጎን ሆኖ ከመሞት ከጨቋኞች ጎን ሆኖ በምቾት መኖርን መረጠ። ወገኖቹን ረገጠ፣ ደማቸውን ሸጠ። የራሱ ሥጋና ደም የሆኑትን የበኑ እስራኤል ሕዝቦች ለፊርዓውን አሳልፎ ሰጠ። ፊርዓውን የቃሩንን ብልጠትና ለእሱ ያለውን ፍጹም ታማኝነት ሲያይ ልዩ ሥልጣን ሰጠው። የግብፅን ግምጃ ቤቶች፣ ማዕድናት እና የንግድ መስመሮች በሙሉ ቃሩን እንዲቆጣጠር አደረገ። ቃሩን የፊርዓውን የቅርብ አማካሪና ዋነኛ የሀብት ምንጭ ሆነ። ታማኝነቱን ለፊርዓውን ለማረጋገጥ ሲል ቃሩን ከግብፃውያን ወታደሮች ይልቅ በራሱ ሕዝቦች ላይ እጅግ ጨካኝና ምሕረት የለሽ ሆነ። ወገኖቹ ላይ ግብር ጨመረባቸው። ያገኙትን ጥቂት ጉርስ ሳይቀር ቀምቶ ወደ ራሱ ካዝና ያስገባ ጀመር። የበኑ እስራኤል እናቶች ሲያለቅሱ ቃሩን ይስቅ ነበር። ወገኖቹ በረሃብ ሲያልቁ ቃሩን የግብፅን ውድ ምግቦች በወርቅ ሰሃን ይመገብ ነበር። እያንዳንዱ የበኑ እስራኤል እንባ ለቃሩን የወርቅ ሳንቲም ሆኖ ወደ ካዝናው ይገባ ነበር። እያንዳንዱ የሕፃናት ደም ለቃሩን የከበረ ማዕድን ሆኖ ቤተ መንግሥቱን ያሳምር ነበር። እሱ ሀብቱን ያገኘው በወንድሞቹ አጥንት ላይ በመረማመድ ነው። በዚህ አሰቃቂና ርኅራኄ የሌለሽ መንገድ ቃሩን በግብፅ ምድር ላይ ከፊርዓውን ቀጥሎ እጅግ ኃያል ሰው ሆነ። ክህደቱ ሀብት አመጣለት፣ ሀብቱ ደግሞ እብሪት አመጣበት። ራሱን ከሰው ልጅ በላይ አድርጎ ማሰብ ጀመረ። የልቡ በር ሙሉ በሙሉ ተዘጋ፣ ዕውር ሆነ። አላህን ረሳ፣ ሕዝቦቹን ረሳ፣ ሞትን ረሳ። በመጨረሻም ራሱን እስኪረሳ ድረስ በሀብቱ ስካር ውስጥ ሰጠመ። ግን ይህ ሀብት ምን ያህል ግዙፍ ነበር? የቃሩን ወርቅ ብዛት ምን ያህል ቢሆን ነው ታሪክ እስካሁን የሚያወራለት? የቃሩንን ሀብት ብዛት መገመት አእምሮን ያደክማል። ቃላት አይበቁትም። በዘመናችን ያሉትን ቢሊዮነሮች፣ የዓለማችንን ታላላቅ ባንኮችና የሀብታም ሀገራትን ወርቅ ክምችት ሁሉ በአንድ ላይ ብንደምር የቃሩን ሀብት ጋር ሊወዳደር አይችልም። እሱ ያካበተው ሀብት ተራ ንብረት አልነበረም፣ እብደት ነበር፣ የቁሳቁስ ጣዖት ነበር። በግብፅ ምድር ላይ ቃሩን የራሱ የሆኑ እጅግ ግዙፍ የመሬት ውስጥ ካዝናዎች ነበሩት። እነዚህ ካዝናዎች በብርሃን ፍጥነት የሚያንጸባርቁ፣ ዓይን የሚያወሩ፣ ማብቂያ የሌላቸው የወርቅና የዕንቁ ክምችቶች የሞሉባቸው ነበሩ። ግን የሀብቱን ግዙፍነት እንድንረዳ ቁርአን የሚነግረን አንድ እጅግ አስደንጋጭ ማሳያ አለ። ስለ ወርቁ ብዛት አይደለም የሚነግረን፣ ስለ ቁልፎቹ ነው። አዎ፣ የወርቅ ማከማቻ ካዝናዎቹን የሚከፍቱት ቁልፎች። እነዚህ ቁልፎች ከአንድ ቦታ ወደ ሌላ ቦታ ሲንቀሳቀሱ አንድ ወይም ሁለት ሰዎች አይሸከሟቸውም ነበር። ፈረሶችም ሆኑ ግመሎች አይጭኗቸውም ነበር። ቁርአን እንደሚነግረን የእነዚህን ካዝናዎች ቁልፎች ብቻ ለመሸከም የተመረጡ እጅግ ኃያልና ጉልበተኛ የሆኑ በርካታ ጎልማሶች፣ 10 አንዳንዴም ከዚያ በላይ የሚሆኑ ጠንካራ ሰዎች በአንድነት ይሸከሟቸው ነበር። አስቡት፣ ቁልፎቹን ለማንሳት ብቻ የእነዚህ ኃያላን ሰዎች ጉልበት ይብረከረቅ፣ ላባቸው ይንጠባጠብ፣ አጥንታቸው ይዝል ነበር። ታዲያ የቁልፎቹ ክብደት ይህን ያህል ከሆነ በውስጡ ያለው የወርቅ ክምር ምን ያህል ይሆን? መሬቱ እንዴት ተሸክሞት ይሆን? ቃሩን እነዚህን ቁልፎች በሄደበት ሁሉ እንደ አውሬ ያስከትላቸው ነበር፣ በፊቱ እንዲሸከሙት ያደርግ ነበር። ይህን የሚያደርገው ለደህንነት ብሎ አልነበረም፣ ለማሳየት፣ ለማስፈራራት እና ጉልበቱን ለማሳየት ነበር። ሀብቱ እየጨመረ በሄደ ቁጥር እብሪቱ ልክ አልጣ።
በቤተ መንግሥቱ ውስጥ በሚራመድበት ጊዜ መሬቱ ላይ የተነጠፉት ምንጣፎች ከወርቅ ክር የተሠሩ ነበሩ። የሚጠጣበት ጽዋ በዕንቁ የተነቀደቀ ነበር። ልብሶቹ በዓለም ላይ ማንም ሊያገኛቸው ከማይቻሉት እጅግ ውድ ሐሮች የተሠሩ ነበሩ። ይህ ገደብ የሌለሽ ሀብት አንድ አስፈሪ በሽታ በቃሩን ልብ ውስጥ ተከለ። ይህ ሁሉ የኔ ነው፣ የኔ ብቻ የሚል በሽታ። እሱ እንደሚያስበው ይህ ሀብት የተሰጠው አላህ ስለወደደው፣ አላህ ስለባረከው አይደለም። ቃሩን በራሱ ዕውቀት፣ በራሱ ብልለት እና በራሱ ጥረት ብቻ ይህንን ሁሉ እንዳመጣ አድርጎ አመነ። እኔ ከማንም በላይ አዋቂ ነኝ፣ እኔ ከማንም በላይ ጠንካራ ነኝ፣ እኔ ማንም የሚያዘኝ ማንም የሚከለክለኝ ኃያል ነኝ እያለ በውስጡ ይጮህ ጀመር። የሰው ልጅ ከሀብቱ በታች ሆነ። ድሆችን ሲያይ እንደ ዕቃ ይቆጥራቸው ነበር። ሕዝቦቹን በንቀት ዐይን ይመለከታቸው ነበር። ለቃሩን ፈጣሪ አያስፈልግም ነበር። ወርቁ የሱ ፈጣሪ፣ ወርቁ የሱ ጠባቂ፣ ወርቁ የሱ ሕይወት ሆኖ ነበር። ነገር ግን በዚህ እብሪት፣ በዚህ ስካር እና በዚህ የክህደት ጣሪያ ላይ ያለ አንድ ያልጠበቀው ሀብቱ ሁሉ ሊያስቆመው የማይችለው ኃያል ተግዳሮት ከፊቱ ተደቀነ። ከብዙ ዓመታት ስደት በኋላ በበረሃ ውስጥ አላህን አነጋግሮ በትረ ሙሴን በእጁ ይዞ ያ የተጨኮነው ሕዝብ እውነተኛ መሪ ተመልሶ መጣ። ነቢዩ ሙሳ ዓለይሂ ሰላም ወደ ግብፅ ምድር ገባ። የውሸት ሀብት ከተሸከመው ቃሩንና የእውነትን ብርሃን ከተሸከሙት ሙሳ ጋር ታላቁ ፍልሚያ ሊጀመር ነው። የሙሳ ዓለይሂ ሰላም መመለስ የግብፅን ምድር አናወጠው። በአንድ እጃቸው የእንጨት በትር፣ በልባቸው ግን የሰማይና የምድርን ጌታ ቃል ይዘው ምንም አይነት የጦር መሳሪያ ሳይኖራቸው ፊርዓውን ፊት ቆሙ። የፊርዓውንን የውሸት አምላክነት ባዶ አደረጉት። አስማተኞቹን አሸነፉ። ተአምራቶችን አሳዩ። ፊርዓውን እየተንቀጠቀጠና ዙፋኑ እየተናወጠ ባለበት በዚህ ታሪካዊ ወቅት የቃሩን ዐይኖች በፍርሃትና በንዴት ይንከባለሉ ነበር። ቃሩን ለፊርዓውን መጨነቁ አልነበረም። የእሱ ጭንቀት ሌላ ነበር። ሙሳ ካሸነፈ የኔ ሀብትስ፣ የኔ ሥልጣንስ፣ በበኑ እስራኤል ደም የገነባሁት ቤተ መንግሥቴስ የሚል ራስ ወዳድ ፍርሃት ውስጡን ይበላው ጀመር። ሙሳ ዓለይሂ ሰላም መጀመሪያ ላይ ትኩረታቸው ፊርዓውንን መሞገትና ሕዝባቸውን ከባርነት ነፃ ማውጣት ላይ ቢሆንም እዚሁ በገዛ ሕዝባቸው ውስጥ ከፊርዓውን ያልተናነሰ ሌላ ጨቋኝ ጣዖት መፈጠሩን አልዘነጉም። ይህ ጣዖት ቃሩን ነበር። አንድ ቀን ሙሳና ቃሩን ተፋጠጡ። ይህ ተራ ግጭት አልነበረም። ይህ የሁለት ተቃራኒ ዓለማት ግጭት ነበር። በአንድ በኩል ሻካራ ልብስ የለበሱት ለምድራዊ ሀብት ደንታ የሌላቸው በአላህ ቃልና በተአምር የተሞሉት ነቢዩ ሙሳ፣ በሌላ በኩል ከላይ እስከ ታች በወርቅና በዕንቁ የተንቆጠቆጠው በአእምሮ እብሪት የተወጠረው በሀብቱ የሚመካው ቃሩን። ሙሳ ዓለይሂ ሰላም ወደ ቃሩን ቀረቡ። በንግግራቸው ውስጥ ቂም አልነበረም፣ ክፋት አልነበረም። የነበረው ርኅራኄና የነቢይነት ማስጠንቀቂያ ብቻ ነበር። ወንድማቸው ነውና ሊያድኑት ፈልገው ነበር። አንተ ቃሩን አሉ ሙሳ፣ ድምፃቸው የጸጥታን አየር ሰንጥቆ፣ አላህ በሰጠህ የበዚህ ግዙፍ ሀብት አትኩራራ። አላህ ትዕቢተኞችን አይወድምና። አላህ የሰጠህን ይህንን ጸጋ ተጠቅመህ የመጨረሻይቱን ሀገር አኼራን ፈልግ። በምድር ላይ ያለህን ድርሻም አትርሳ። አላህ ለአንተ መልካም እንዳደረገልህ ሁሉ አንተም ለሌሎች ወይንም ለድሆችና ለተጨቆኑት ወገኖችህ መልካም አድርግ። በምድር ላይም ብክለትን ወይንም በደሉንና እብሪትን አታሰራጭ። እነዚህ ቃላት እጅግ ጥልቅ ነበሩ። እያንዳንዱ ቃል የቃሩንን የድንጋይ ልብ ሊያለሰልስ የሚችል የጥበብ ውሃ ነበር። ሙሳ ሀብቱን ሁሉ ጣል አላሉትም። ካለህ ላይ አካፍል፣ ፈጣሪህን አመስግን፣ ወገኖችህን አግዝ ነበር ያሉት። ግን የቃሩን ምላሽ ምን ነበር? የቃሩን ፊት በንዴት ቀላ። ዐይኖቹ የትዕቢት እሳት ተፉ። የሙሳን ቃላት እንደ ፌዝ አያቸው። ወርቅ ያሰከረው አእምሮ የእውነትን ብርሃን መቀበል አቃተው። አንገቱን ቀና አድርጎ ፊቱን አኮሳትሮ በታሪክ ውስጥ እስከ ዛሬ ድረስ እንደ መጥፎ የትዕቢት ምሳሌ ሆኖ የሚጠቀሰው ያንን ዘጋኝ ቃል ተናገረ። የቃሩን ከንፈሮች በንቀት ተንቀጠቀጡ። ድምፁን ከፍ አድርጎ በዙሪያው ላሉት ሰዎች ሁሉ በሚሰማ ሁኔታ ያንን የታሪክ ጥቁር ጠባሳ የሆነውን ቃል ተፋ። ይህንን ሁሉ ሀብት ያገኘሁት በራሴ ዕውቀት፣ በራሴ ጥበብ እና በእኔው ብልህነት ብቻ ነው። አዎ በራሴ ዕውቀት አለ ቃሩን።
ይህ ተራ ንግግር አልነበረም። ይህ በአላህ ላይ የተደረገ ግልጽ የሆነ የክህደት አዋጅ ነበር። ነቢዩ ሙሳ ዓለይሂ ሰላም ዘካ ምጽዋት እንዲያወጣ ጠይቀውት ነበር። ከዛ ሁሉ ገደብ የለሽ ሀብቱ ላይ ጥቂቷን ክፍል ለድሆች፣ ለየቲሞች፣ በባርነት ለሚሰቃዩት ወገኖቹ እንዲሰጥ አላህ የሰጠውን ጸጋ እንዲያካፍል አዘውት ነበር። ግን የቃሩን አእምሮ ይህንን ሊቀበል አልቻለም። የካፒታሊዝምና የስግብግብነት ቁንጮ የሆነው አእምሮ አመፀ። ለምን እሰጣለሁ ብሎ አሰበ። እነሱ ተኝተው ሲያንቀላፉ እኔ ሌሊት ከቀን ስሠራ ነበር። እነሱ ሲያለቅሱ እኔ የንግድ ስሌቶችን ሳወጣ ነበር። እኔ በድካሜ በዕውቀቴ ያመጣሁትን ወርቅ ለምን ለእነዚህ ደካሞችና ሰነፎች እሰጣለሁ? እብሪቱ ዐይኑን ሸፈነው። ዕውቀትን ማን ሰጠህ? ብልህነትንስ ማን አደለህ? የምትተነፍሰውን አየር፣ የምትራመድበትን መሬት፣ ወርቁን የፈጠረው ማን ነው የሚለውን ጥልቅ እውነት መርሳት ብቻ ሳይሆን ሙሉ ለሙሉ ካደህ። የሰው ልጅ ትልቁ በሽታ እኔ የሚለው ቃል ነው። እኔ ነኝ ያመጣሁት፣ እኔ ነኝ ያተረፍኩት፣ የኔ ጥረት ነው። ይህ የቃሩን ብቸኛ ሃይማኖት ነበር። ራሱን እንደ ፈጣሪ ማየት ጀምሮ ነበር። የራሱ አእምሮ የራሱ አምላክ ሆኖ ነበር። ወርቁን እንደ ዘላለማዊ ጠባቂው አድርጎ ቆጥሮ ነበር። ነቢዩ ሙሳ ዓለይሂ ሰላም በሐዘን ተመለከቱት። ሀብት እንዴት የሰውን ልጅ ልብ ወደ ጠንካራ ድንጋይነት እንደሚቀይረው አዩ። ከዛም አንድ እጅግ አስፈሪ የሆነ የታሪክ እውነት አስታወሱት። አንተ ቃሩን አሉት በድጋሚ፣ አላህ ካንተ በፊት በነበሩት ሕዝቦች ውስጥ ከአንተ ይልቅ በጉልበት እጅግ የበረቱትን በሀብትም ካንተ የበለጠ ያከማቹትን ኃያላን ሰዎች እንዳጠፋ አታውቅም? አስደንጋጭ ማስጠንቀቂያ ነበር። ካንተ በፊት የነበሩ ካንተ በላይ ወርቅ የነበራቸው ካንተ በላይ ሰራዊት የነበራቸው ኃያላን ሰዎች ነበሩ። ግን ዛሬ የት አሉ? አላህ ከምድረ ገጽ አጥፍቷቸዋል። አፈር ሆነዋል። ቤተ መንግሥታቸው ፈርሷል። ሀብታቸው ከሞት አላዳናቸውም። ግን ቃሩን ይህንን ማስጠንቀቂያ አልሰማም። ልቡ በወርቅ ዝገት ታትሞ ነበር። በሙሳ ቃላት ከመጸጸት ይልቅ እልህ ያዘው። እናንተ ደካሞች ናችሁ በሚል ስሜት በውስጡ ተንገበገበ። የነቢዩ ሙሳን ዓለይሂ ሰላም ማስጠንቀቂያ እንደ ቅናት ቆጠረው። ሙሳ በድህነቱ ቀንቶብኝ ነው ይህን የሚናገረው፣ ሀብቴን ሊቀመኝ ያሰበው ነው ብሎ በድንቁርና አሰበ። ስለዚህ ቃሩን አንድ እብድ የሆነ ውሳኔ ላይ ደረሰ። ሙሴንም ሆነ የተጨቆኑትን የበኑ እስራኤል ሕዝቦች በሀብቱ ብዛት ገርሞ አቅላቸውን አሳጥቶ እኔ ነኝ ትክክል፣ የኔ መንገድ ነው ትክክል የሚለውን በተግባር ለማሳየት ፈለገ። በነቢዩ ሙሳ ዓለይሂ ሰላም ትምህርት ላይ ጦርነት አወጀ። በታሪክ ውስጥ ታይቶም ተሰምቶም የማያውቅ የዐይን ብሌን የሚነጥቅ የሰውን ልጅ ልብ የሚያቆም እጅግ ግዙፍ የሆነ የትዕቢትና የቅንጦት ትርኢት ፓሬድ ሊያዘጋጅ ወሰነ። ራሱን ሀብቱንና ሙሉ ክብሩን ለሕዝቡ በሙሉ ሊያሳይ። ቀኑ ደረሰ። ፀሐይዋ በግብፅ ሰማይ ላይ ደመቅ ብላ ወጣለች። ነገር ግን የሕዝቡ ዐይን ወደ ሰማይ አልነበረም። ሁሉም ሰው በድንጋጤ በጉጉት እና በፍርሃት አፉን ከፍቶ ወደ አንድ አቅጣጫ ይመለከት ነበር። ቃሩን አደባባይ ወጣ። ይህ ተራ መውጣት አልነበረም። ይህ ሰውን ለማዋረድ፣ ነቢዩን ለመሞገት እና አላህን ለማስቆጣት የተዘጋጀ እጅግ አሰቃቂ የትዕቢት ትርኢት ነበር። በፊቱ በኩል በመቶዎች የሚቆጠሩ እጅግ ግዙፍና ጠንካራ ወንዶች እነዛን አእምሮ የሚያስቱ የወርቅ ካዝና ቁልፎች ተሸክሞ እየተነገዳገዱ ይራመዳሉ። ላባቸው ከሰውነታቸው እየፈሰሰ መሬቱን ያርሳሉ። ይህ ትርኢት ብቻውን ከዚህ ቁልፍ ጀርባ ያለው ሀብት ምን ያህል ቢሆን ነው የሚል አስፈሪ ጥያቄ በሕዝቡ አእምሮ ውስጥ ይፈጥር ነበር። ከዚያም ቃሩን ራሱ ብቅ አለ። የጋለበው ፈረስ አይደለም፣ በቅሎም አይደለም። እጅግ ውድ በንጹሕ ወርቅና በተለያዩ የሚያንጸባርቁ የከበሩ ድንጋዮች፣ ዕንቁ፣ አልማዝ እና መረግድ በተንቆጠቆጠ በብዙ ሰዎች በሚጎተት ልዩ የክብር ሰረገላ ላይ ተቀምጧል። በላዩ ላይ የደረበው ልብስ በዘመኑ ማንም አይቶት የማያውቀው ከንጹሕ ሐርና ከወርቅ ክር የተሸመነ ነበር። የፀሐዩ ብርሃን በልብሱና በሰረገላው ላይ ሲያርፍ የሚያንጸባርቀው ብርሃን የሰውን ዐይን ያሳውር ነበር። ቀጥ ብሎ ማየት ይከብድ ነበር። በዙሪያውና ከኋላው በሺዎች የሚቆጠሩ አገልጋዮቹ፣ ጠባቂዎቹ እና ውድ ልብስ የለበሱ ጀሌዎቹ ይከተሉት ነበር። የበኑ እስራኤል ሕዝብ፣ ያ በባርነት የተቆራመደ የጠኔ ጅራፍ የሚገረፈው ልብስ ያጣው ተስፋ የቆረጠው ሕዝብ ይህንን ትርኢት መንገድ ዳር ሆኖ ይመለከት ነበር።
በዚህች ቅጽበት የቃሩን ትዕቢት ብቻ ሳይሆን የሰው ልጅ የሥነ ልቦና ፈተናም ግልጽ ሆኖ ታየ። አብዛኛው ሕዝብ ይህንን የዐይን ማንደንዘዣ የሆነ ቅንጦት ሲያይ ልቡ ተሸነፈ፣ አእምሮ ተዘረፈ፣ እምነቱ ተንቀጠቀጠ። የቃሩንን የሚያንጸባርቅ ወርቅ እያዩ የገዛ የቆሸሸና የተቀዳደደ ልብሳቸውን አዩ። የቃሩንን የቅንጦት ሰረገላ እያዩ የገዛ በባዶ እግራቸው የደማውን መዳፋቸውን አዩ። እምባ በዐይኖቻቸው ውስጥ ግጥም አለ። የውስጥ ሐዘን፣ ቅናትና ጥልቅ የሆነ ቁጭት አነቃነቃቸው። አላህን፣ አኼራን እና የነቢዩ ሙሳን ዓለይሂ ሰላም ትምህርት በቅጽበት ረሱት። ቁርአን የነዚህን ስሜታዊ የሆኑ ምስኪን ሰዎች ጩኸት እንዲህ ሲል ያስቀምጠዋል። ምነው ለቃሩን የተሰጠው አይነት ሀብት ለእኛም በኖረን ኖሮ። እሱ በርግጥ የታላቅ ዕድል ባለቤት ነው። አዎ የታላቅ ዕድል ባለቤት ነው አሉት። አንድን ትዕቢተኛ፣ የገዛ ወገኑን አሳልፎ የሰጠ ከሃዲ፣ አላህን የካደ እብሪተኛ ሰው ዕድለኛ ብሎ ጠሩት። መሆን የተመኙት እንደ ነቢዩ ሙሳን ዓለይሂ ሰላም አላህን የሚፈራ ሰው አልነበረም። መሆን የተመኙት እንደ ቃሩን ያለ የዱንያ ጌጥ ነበር። በዓለም ላይ ያለው ትልቁ ፈተና ይሄው ነው። ሐሰተኛ የሆነው የዱንያ ጌጥ የእውነተኛውን ነገር ዋጋ ቫሊዩን ያደበዝዘዋል። ነገር ግን በዚህ በስሜት በታወረ ሕዝብ መሃል ጥቂት እውከትን የተሰጡ የነቢዩ ሙሳን ዓለይሂ ሰላም ትምህርት በልባቸው የቀረጹ የዱንያን ሐሰተኛነት የተረዱ ጠንካራ አማኞች ነበሩ። እነዚህ የእውቀት ባለቤቶች ወገኖቻቸው ለቃሩን ሀብት ሲያለቅሱ ሲያዩ በሐዘን እና በቁጣ ተናገሯቸው። ወዮላችሁ አሏቸው። አላህ ለሚያምንና መልካምን ለሚሠራ ሰው ያዘጋጀው ምንዳ ከዚህ ከምታዩት የቃሩን ሀብት እጅግ የተሻለ ነው። ይህንን ደግሞ ታጋሾች እንጂ ማንም አያገኘውም። ይህ የሁለት ዓለማት የሁለት እይታዎች ግጭት ነበር። የዐይን እይታ ቃሩንን እንደ ዕድለኛ አየው። የልብ እይታ ቃሩንን እንደ ጠፊ፣ ሀብቱንም እንደ መፈተኛ አየ። ቃሩን ይህንን የሕዝቡን መሸበርና መጓጓት ሲያይ ትዕቢቱ ወደ እብደት ተቀየረ። አሸነፍኩ፣ የሙሳን አምላክ አሸነፍኩ፣ ሕዝቡ እኔን ነው የሚፈልገው እንጂ ሙሳን አይደለም ብሎ በውስጡ ፈነደቀ። ግን የቃሩን ድል እዚሁ ላይ አለበቀም። ሙሳን ዓለይሂ ሰላም ሙሉ በሙሉ ለማጥፋት በሕዝቡ ፊት አሳንሰው ክብራቸውን ለመግፈፍ ከዚህም የባሰና እጅግ አስነዋሪ የሆነ ሴራ መሸረብ ጀመረ። ገንዘብ ሁሉንም ነገር ይገዛል ብሎ አምኖ ነበርና የነቢዩን ክብር በገንዘብ ለመግዛት በሐሰት ስም ለማጥፋት እጅግ ዘግናኝ የሆነ ወጥመድ አዘጋጀ። የቃሩን እብሪት ልክ አጣ። ነቢዩ ሙሳ ዓለይሂ ሰላም በገንዘብ እንደማይገዙ፣ በዛቻ እንደማይበረከኩ እና በሀብት ብዛት እንደማይደነቁ ሲረዳ ቃሩን ወደ መጨረሻውና እጅግ አስነዋሪው መንገድ ተጓዘ። ሙሳን በክርክር ማሸነፍ ካልቻልኩ በክብሩ ላይ ዘምታለሁ ብሎ ወሰነ። ይህ የቃሩን እጅግ ጥቁር ሴራ ነበር። ቃሩን እንደሚያስበው በምድር ላይ በገንዘብ የማይገዛ ምንም ነገር የለም። ሕሊና፣ እምነት እና ክብር ሁሉ ዋጋ አላቸው ብሎ ያምናል። ስለዚህ የነቢዩ ሙሳን ዓለይሂ ሰላም ንጽሕናና የነቢይነት ክብር በሕዝቡ ፊት ለማርከስ በገንዘብ ኃይል የታገዘ እጅግ ዘግናኝ ወጥመድ አዘጋጀ። አንድን ሴት በድብቅ አስጠራት። ይህች ሴት የታወቀች አመንዝራ ነበረች። ቃሩን በፊቷ እጅግ ግዙፍ የሆነ ወርቅ ክምር አስቀመጠላት። ይህ ሁሉ ወርቅ ያንቺ ይሆናል አላት በክፋት በተሞላ ድምፅ። አንድ ነገር ብቻ ካደረግሽ፣ ሕዝቡ በተሰበሰበበት አደባባይ ላይ ወጥተሽ ሙሳ ከእኔ ጋር ዝሙት ፈጽሟን ብለሽ በሐሰት መስክሪ። ሴቲቱ በወርቁ ብልጭታ ታወረች። እንዲህ ያለ ሀብት አይካት አቅም ነበር። ለወርቁ ስትል ሕሊናዋን ሸጠች፣ ለመሰማማትም ቃል ገባች። ሴራው ተጠነሰሰ። ቃሩን በድል ስሜት ተወጠረ። ሙሳ በዚህ ውርደት ውስጥ ከገባ ሕዝቡ ዳግመኛ አይከተለውም፣ ትምህርቱም አብሮት ይሞታል ብሎ በውስጡ አሰላሰለ። ቀኑ ደረሰ። ቃሩን ሕዝቡን በሙሉ በአንድ ታላቅ አደባባይ ሰበሰበ። ነቢዩ ሙሳ ዓለይሂ ሰላም እዛው ነበሩ። ቃሩን በታላቅ ድምፅ ሕዝቡን ያናግር ጀመር። ስለ ሕግ፣ ስለ ሥርዓት እና ስለ ንጽሕና መስበክ ጀመረ። እናንተ የበኑ እስራኤል ሕዝቦች ሆይ አለ ቃሩን የውሸት ቅድስና ተላብሶ፣ ማንኛውም ሰው ስህተት ቢሠራ ሊቀጣ ይገባዋል አይደል? ዝሙት የሠራ ሰውስ ቅጣቱ ምንድን ነው? ነቢዩ ሙሳ ዓለይሂ ሰላም መለሱ፣ ቅጣቱ
በድንጋይ ተወግሮ መገደል ነው አሉ። ቃሩን ዕድሉን አገኘ። አንተ ብትሆንስ ሙሳ አላቸው በንቀት። ሙሳ ዓለይሂ ሰላም በጽናት መልሱ፣ እኔም ብሆን ቅጣቱ ይሄው ነው አሉ። በዚህ ጊዜ ቃሩን በጭካኔ ሳቀ። ነገር ግን አንተ ይህንን ሥራ እንደ ሠራህ ሕዝቡ ያውቃል አላቸው። ከዛም ያችን በገንዘብ የገዛችውን ሴት ወደፊት ጠራት። መስክሪ፣ ሙሳ ምን እንዳደረገሽ ለዚህ ሕዝብ ንገሪ አላት። አደባባዩ በዝምታ ተዋጠ። የበኑ እስራኤል ሕዝብ ትንፋሹን አጥፍቶ ይጠብቃል። የነቢዩ ሙሳ ዓለይሂ ሰላም ክብር በአንድ ሴት አንደበት ላይ ተጠልጥሏል። ቃሩን በድል ስሜት ዐይኖቹ ይበራሉ የነበሩት። ነገር ግን ነቢዩ ሙሳ ዓለይሂ ሰላም ወደ ሴቲቱ ተመለከቱ። በልባቸው ወደ አላህ ጸለዩ። ዐይኖቻቸው የእውነትንና የጽናትን ብርሃን ይረጩ ነበር። በፈጠረሽ ጌታ ይሁንብሽ አሏት ሙሳ ዓለይሂ ሰላም። ድምፃቸው የሴቲቱን ነፍስ አናወጠው። እውነቱን ንገሪ፣ ምን ተስማማችሁ? በዚህች ቅጽበት ተአምር ተከሰተ። አላህ በሴቲቱ ልብ ውስጥ ፍርሃትንና ጸጸትን አሳደረ። ያ በፊቷ የተቀመጠው የወርቅ ክምር በድንገት እንደ ተራ ድንጋይ ታያት። የነቢዩን ክብር ማርከስ ምን ያህል ከባድ ቅጣት እንዳለው ተረዳች። ሴቲቱ በሕዝቡ ፊት በከፍተኛ ድምፅ ማልቀስ ጀመረች። በአላህ ይሁንብኝ፣ ሙሳ ከዚህ ተግባር ንጹሕ ነው ብላ ጮኸች። ቃሩን ነው ይህንን ሁሉ ወርቅ ሰጥቶኝ በሐሰት እንድመሰክር ያደረገኝ። ሴራው የቃሩን ነው። አደባባዩ በጩኸት ተናወጠ። ቃሩን ድንጋይ ሆነ። ምላሱ ተሳሰረ። የሸረበው ሴራ በራሱ ላይ ተገለበጠ። ሕዝቡ የቃሩን ክፋትና የነቢዩ ሙሳን ዓለይሂ ሰላም ንጽሕና በተግባር አየ። ውርደት ቃሩንን ውጦታል። ነገር ግን ይህ ውርደት ገና ጅምሩ ነበር። ቃሩን አሁንም አልተጸጸተም። ይልቁንም በንዴትና በእልህ ተሞላ። ወደ ቤተ መንግሥቱ ገብቶ በሩን ዘጋ። በአላህ ነቢይ ላይ የሸረበው ሴራ በመክሸፉ ልቡ ከቀድሞው ይልቅ በልጥ ደነደነ። ነቢዩ ሙሳ ዓለይሂ ሰላም የቃሩን ግፍና ክፋት ጥጉን እንደደረሰ ተረዱ። አላህን ለመኑ። የምድርን ጌታ ተማጸኑ። ጌታዬ ሆይ በቃሩን ላይ ፍርድህን ስጥ አሉ ሙሳ ዓለይሂ ሰላም፣ ዐይኖቻቸው በእንባ ረጥበው። ያ የታሪክ ዘግናኝ አስፈሪና ማንም ሊያስቆመው የማይችለው ሰዓት ደረሰ። አሁን ያ አስፈሪው ሰዓት ደረሰ። ሰማዩ ጥርኝ ደመና አይታይበትም ነበር። ፀሐይዋ እንደ ወትሮ ደምቃ ትታያለች። ነገር ግን በምድር ላይ የሚታየው ጸጥታ ከማዕበል በፊት ያለውን አስፈሪ ዝምታ ይመስል ነበር። ቃሩን በቤተ መንግሥት ውስጥ ሆኖ በወርቅ ዙፋኑ ላይ ተቀምጦ በንዴትና በእብሪት ይንቀጠቅጣል። ያችን በሐሰት እንድትመሰክር የገዛትን ሴትና ሴራውን ስላከሸፉበት ነቢዩ ሙሳ ዓለይሂ ሰላም ላይ አሁንም ክፋትን ያስባል። ሀብቱን እያየ ይጨናናል። ይህ ሁሉ ወርቅ እስካለ ድረስ ማንም አይነካኝም ብሎ በልቡ ይፎክራል። በዚህች ቅጽበት ነቢዩ ሙሳ ዓለይሂ ሰላም ወደ ሰማይ እጃቸውን አነሱ። ልባቸው በሐዘን ተሰብሯል። የቃሩን ግፍ ልክ ማጣቱን ተረድተዋል። ጌታቸውን ተማጸኑ። አላህም የነቢዩን ዱዓ ሰማ። ታሪክ ታይቶ የማይታወቅ ትዕዛዝ ለምድር ተላለፈ። ምድር ለነቢዩ ሙሳ ዓለይሂ ሰላም ትዕዛዝ እንድትገዛ ተደረገ። ሙሳ ዓለይሂ ሰላም ወደ መሬት ተመለከቱ። ድምፃቸው በቁጣና በኃያልነት ተሞላ። አንቺ ምድር ሆይ ያዢው አሉ። ወዲያውኑ ምድር መናወጥ ጀመረች። መጀመሪያ ላይ ለዘብ ያለ ነውጥ ነበር። ነገር ግን በጥቂት ሰከንዶች ውስጥ ምድሪቱ እንደ ሺህ አናብስት መጮህ ጀመረች። ከከርሰ ምድር የሚወጣው ድምፅ የሰውን ልብ የሚያቆም ነበር። የቃሩን ቤተ መንግሥት ተናወጠ። ሰማይ ጠቀስ ሐውልቶቹ መነቃነቅ ጀመሩ። በሺዎች የሚቆጠሩት የወርቅ ካዝናዎቹ መንቀጥቀጥ ጀመሩ። ቃሩን ከዙፋኑ ላይ ተፈንጥሮ ወደቀ። ምንድን ነው የሚሆነው ብሎ በድንጋጤ ጮኸ። የቤተ መንግሥቱ ግድግዳዎች መሰንጠቅ ጀመሩ። ያ ያጌጠው ጣራ ተሰባብሮ መሬት ላይ ወደቀ። ነገር ግን ከሰማይ እሳት አልወረደም፣ ማዕበልም አልመታም። ቅጣቱ የመጣው ቃሩን ከሚመካበት ሀብቱን ከቀበረበት መሬት ነበር። በድንገት በቃሩን እግር ስር ያለው መሬት ለሁለት ተሰነጠቀ። አንድ እጅግ ቃሩን በድንጋጤ እየጮኸ መሬት ውስጥ መስጠም ጀመረ።
መጀመሪያ እስከ ቁርጭምጭሚቱ ድረስ ተዋጠ። ሙሳ ሆይ እርዳኝ ብሎ ጮኸ። ቃሩን በዚህ ሰዓት ወርቁን አልጠራም፣ ሰራዊቱን አልጠራም። ወደ ነቢዩ ሙሳ ዓለይሂ ሰላም ተማጸነ። ነገር ግን ቃሩን ለወገኖቹ ርኅራኄ አልነበረውም፣ ለድሆች ምሕረት አልነበረውም። አላህንም ደጋግሞ ክዶአል። አሁን ጊዜው አልፎአል። ምድር በድጋሚ ትእዛዝ ተቀበለች። ቃሩን እስከ ወገቡ ድረስ ተዋጠ። በዙሪያው ያሉት የወርቅ ክምሮች፣ የከበሩ ድንጋዮች እና ማለቂያ የሌላቸው ሀብቶቹ ሁሉም ተንሸራተው ወደዛው ጥቁር አዘቅት ውስጥ መግባት ጀመሩ። ቃሩን ዓይኑ እያየ ሕይወቱን የሰጠለት ወርቅ ቀድሞት ወደ ሲኦል ጉድጓድ ሲገባ ተመለከተ። ቃሩን እስከ ደረቱ ተዋጠ። ጩኸቱ ሰማይ ይነካ ነበር። ሙሳ ሆይ ማረኝ፣ ማረኝ እያለ ደጋግሞ ይጮህ ነበር። ነገር ግን ምድር አላቆመችም። ያ እጅግ ያማረው ቤተ መንግሥት በሙሉ ክብሩ ተደረመሰ። ከነ ሀብቱ፣ ከነ ሰራዊቱ፣ ከነ ውርደቱ ወደ መሬት ውስጥ ተሰረገ። በመጨረሻም ቃሩን ሙሉ በሙሉ ተዋጠ። አንገቱ ላይ ሲደርስ የመጨረሻዋን የንቀትና የፍርሃት እይታ ወደ ዓለም ወረወረ። ከዛም ጥቁሩ አዘቅት ውስጥ ገባ። ምድር እንደገና ተገጠመች። አሁን የቃሩን ቤተ መንግሥት የለም። አሁን የቃሩን የወርቅ ክምር የለም። አሁን የቃሩን እብሪተኛ ድምፅ የለም። ቦታው ምንም እንዳልነበረበት ሁሉ ባዶና ጸጥ ያለ ሆነ። ንፋሱ አቧራውን ብቻ ያንሸራሽረው ጀመረ። በታሪክ ውስጥ ታይቶ የማይታወቅ እጅግ ዘግናኝ እልቂት ተፈጽሟል። ሀብት ሊያድነው አልቻለም። ብልጠት ሊታደገው አልቻለም። ቃሩን በሕይወት እያለ ከነሙሉ ሀብቱ በመሬት ተዋጠ። የበኑ እስራኤል ሕዝብ በድንጋጤ ቆሞ ይመለከት ነበር። ዓይናቸውን ማመን አቃታቸው። ከጥቂት ደቂቃዎች በፊት ምነው እንደ ቃሩን በንሆን ያሉት ሰዎች አሁን በፍርሃት ይነከትቁ ጀመሩ። አቧራው ቀስ በቀስ ተቀመጠ። ጸጥታው ከነጎድጓዱ በላይ የሚጮህ ይመስል ነበር። ያ እጅግ ግዙፍና የሚያንጸባርቅ የቃሩን ቤተ መንግሥት በነበረበት ቦታ አሁን የሚታየው ባዶ መሬት ብቻ ነው። አንዳችም የወርቅ ሳንቲም አልቀረም። አንዳችም የዕንቁ ሐብል አልተረፈም። ሁሉም ነገር ልክ እንዳልነበረ ሆኖ ጠፍቷል። በኑ እስራኤል በድንጋጤ ቆመው ይመለከታሉ። ትንፋሻቸው ተቆርጧል። የልባቸው ምት በከፍተኛ ፍጥነት ይመታል። ትናንትና ያንን ታላቅ የቅንጦት ትርኢት ሲያዩ ምን ነው እንደ ቃሩን በሆንን፣ እሱማ የታላቅ ዕድል ባለቤት ነው ብለው በቅናትና በጉጉት ያለቀሱት እነዛ ሰዎች ዛሬ ፊታቸው በቢጫ ወባ እንደተመታ ሰው ጠቁሯል። በድንጋጤ ይንቀጠቀጣሉ። ትናንትና ቃሩንን እንደ አምላክ ያዩት የነበሩት ሰዎች ዛሬ ግን እውነቱን በተግባር አዩት። ቁርአን የእነዚህን ሰዎች ድንገተኛ የሥነ ልቦና ለውጥ እንዲህ ሲል ይገልጸዋል። ትናንትና የእሱን ቦታ የተመኙት ሰዎች እንዲህ ማለት ጀመሩ። ወዮልን! አላህ ከባሮቹ ለፈለገው ሰው ሲሳይን ይሰጣል ይነፍጋልም። አላህ በእኛ ላይ ባይለግስልን ኖሮ፣ በእኛ ላይ ባያራራልን ኖሮ እኛንም በዋጠን ነበር። አዎ እኛንም በዋጠን ነበር አሉ። ትናንትና ለቃሩን ሀብት ሲያለቅሱ የነበሩት እነዛ ደካማ ሰዎች ዛሬ ግን ድሆች በመሆናቸው አላህን ማመስገን ጀመሩ። ሀብት ያለ አላህ ፍቃድ፣ ሀብት ያለ ሰማያዊ በረከት የመጥፊያ መንገድ መሆኑን በገዛ ዐይናቸው አዩ። ቃሩን ሀብት ነበረው፣ ግን ሰላም አልነበረውም። ቃሩን ዕውቀት ነበረው፣ ግን ጥበብ አልነበረውም። ቃሩን ወርቅ ነበረው፣ ግን ነፍሱን የሚያድንበት ዋጋ አልነበረውም። ነቢዩ ሙሴ ዓለይሂ ሰላም በዛ ባዶ በሆነው ቦታ ላይ ቆመው ወደ ሰማይ ተመለከቱ። ይህ የታሪክ ትልቅ ትምህርት ነው። አላህ ለሰው ልጅ ሀብትን የሚሰጠው ስለወደደው ብቻ አይደለም። አንዳንዴ ሀብት መፈተኛ ነው፣ አንዳንዴም ሀብት መጥፊያ ነው። ቃሩን በሀብቱ ተፈተነ፣ ግን ወደቀ። ወርቁ ጠባቂው ይሆናል ብሎ አስቦ ነበር። መሬት ውስጥ የቀበረው ሀብት ከከርሰ ምድር ከሚመጣው ቁጣ ያድነኛል ብሎ አምኖ ነበር። ነገር ግን ያ መሬት ራሱ ጠላት ሆነው፣ ያ ሀብት ራሱ አብሮት ሰደመ። የበኑ እስራኤል ሕዝብ ከዚህ ቀን በኋላ አንድ ትልቅ ነገር ተረዱ። እውነተኛው ሀብት በካዝና ውስጥ የሚቆለፍ ወርቅ ሳይሆን
በአላህ ላይ የሚኖር ፍጹም እምነት መሆኑን አወቁ። እውነተኛው ዕድለኛ ቃሩን ሳይሆን በችግር ጊዜ ታግሶ በደስታ ጊዜ ፈጣሪውን የሚያመሰግነው አማኝ መሆኑን ተገነዘቡ። ያ የግብፅ አፈር የቃሩን መቃብር ሆኖ ቀረ። መቃብሩም የት እንዳለ አይታወቅም፣ ምክንያቱም ምድር ሁሉንም ነገር ውጣለች። ታዲያ የቃሩን ታሪክ እዚህ ላይ ያበቃል? ይህ ታሪክ ለእኛ ለዛሬው ትውልድ በቴክኖሎጂና በኩሳኩስ ለተዋጠው ዓለም ምን መልእክት ይዞልን መጣ? ትቢያው ረግቷል፣ ድምፁ ግን ዛሬም ያስተጋባል። የቃሩን ታሪክ በግብፅ ምድር ላይ የተፈጸመ የጥንት ትዝታ ብቻ አይደለም። ይህ ታሪክ ለሰው ልጅ ልብ የተጻፈ የዘላለም ማስጠንቀቂያ ነው። ዛሬም በዘመናችን በሰማይ ጠቀስ ሕንፃዎች ውስጥ፣ በቢሊዮን ዶላር የባንክ አካውንቶች ውስጥ፣ በቴክኖሎጂና በሳይንስ ዕውቀት ስካር ውስጥ የቃሩን መንፈስ ዛሬም በሕይወት አለ። ይህንን ሁሉ ያገኘሁት በራሴ ዕውቀት ነው የሚለው ያ የቃሩን እብሪተኛ ድምፅ ዛሬም በብዙዎች አንደበት ላይ ይደመጣል። የሰው ልጅ ሀብትን ሲያከማች፣ ሥልጣንን ሲጨብጥ እና ዕውቀትን ሲቆልል በሰማይና በምድር ላይ ያለውን ኃያል ፈጣሪ መርሳት ይጀምራል። እኔ ነኝ የራሴ ሕይወት ጌታ፣ እኔ ነኝ የራሴን ዕድል የፈጠርኩት ብሎ ማሰብ ይጀምራል። ነገር ግን የቃሩን መጨረሻ አንድን ታላቅ እውነት ያስተምረናል። ምድር በሰጠችህ ወርቅ ብትኳራርም ያቺው ምድር በአንድ ሰከንድ ውስጥ ልትውጥህ ትችላለች። የሰበሰብከው ሀብት ሰማይ የነካ ቢሆንም አላህ ካልባረከው የመጥፊያህ ሰንሰለት ይሆናል። ሀብት በራሱ ክፋት አይደለም። ቃሩን የተወገዘው ሀብታም ስለነበረ አይደለም። ነቢዩ ሱለይማን ዓለይሂ ሰላም ከቃሩን እጅግ የሚበልጥ ሀብት ነበራቸው። ነገር ግን ነቢዩ ሱለይማን ዓለይሂ ሰላም ሀብታቸውን ለአላህ ምስጋናና ለሕዝባቸው አገልግሎት አዋሉት። ቃሩን ግን ሀብቱን የክህደትና የጭቆና መሣሪያ ያደረገው። ሀብቱ ለፈጣሪው የሚያደርሰው ድልድል መሆን ሲገባው ከአላህ የሚለየው ግዙፍ ግንብ ሆነበት። ዛሬ ላይ ቆመን ስናስበው ቃሩን ለዛ ሁሉ ወርቅ ብሎ የከፈለው ዋጋ ምን ነበር? ወገኑን ከዳ፣ ነቢዩን አሳደደ፣ አላህን ካደ። በመጨረሻም በሕይወት እያለ መሬት ውስጥ ተቀበረ። ያዘው ወርቅ አላዳነውም፣ የገዛው ሰራዊት አልታደገውም፣ ዕውቀቱም መፍትሔ አልሆነውም። ይህ ቪዲዮ ለእርሶ አንድ ጥያቄ ጥሎ ያልፋል። በእጁ ላይ ያለው ሀብት፣ በጭንቅላቶ ውስጥ ያለው ዕውቀት እና አሁን እየተነፈሱት ያለው ሕይወት የማን ስጦታ ነው? የራስዎ ጥረት ወይንስ የአላህ ጸጋ? አላህ የሰጠንን ጸጋ ለበጎ ነገር ካላዋልነው እንደ ቃሩን ሀብታችን የውርደታችን ምንጭ ይሆናል። አላህ የሰጠንን ዕውቀት ለትዕቢት ካዋልነው ዕውቀታችን የጥፋታችን ሰበብ ይሆናል። ቃሩን ዛሬ የለም። ፒራሚዶችን የገነባው ፊርዓውንም የለም። የቀረው ግን አንድ እውነት ብቻ ነው። እሱም አላህ የሰጠውን ጸጋ አመስግኖ በምድር ላይ በትሕትና የሚመላለስ ሰው እውነተኛው ዕድለኛ እሱ ብቻ ነው። መሬት ቃሩንን ውጣዋለች። ታሪኩ ግን እኛን እንዳይውጠን መጠንቀቅ አለብን። ይህንን እጅግ አስገራሚና አስተማሪ የሆነውን የቃሩን ታሪክ ሙሉ ትረካ እስከ አሁን አብራችሁን ስለተከታተላችሁን እናመሰግናለን። ታሪኩ ትምህርት ሆኖላችሁ ከሆነ ቪዲዮውን ላይክ በማድረግ እና ለሌሎችም እንዲደርስ ሼር በማድረግ ይተባበሩን። በቀጣይ የትኛውን ታሪክ መስራት እንዳለብን ሐሳቦትን በኮሜንት ላይ ያስቀምጡልን። እንደዚህ አይነት ጥልቅና ስሜት ቀስቃሽ ታሪኮች እንዲደርሶት ቻናላችንን ሰብስክራይብ ማድረጎን አይዘንጉ። ይህ ሲራ ኢን አማሪክ ነው። በቀጣይ የታሪክ ጉዞአችን እስክንገናኝ ድረስ ሰላም፣ ፍቅርና የእውነት ብርሃን ከሁላችን ጋር ይሁን። ለታላቁ አላህ ምስጋና ይገባው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።